ሞዴልና ሚኒስትሪ ላይ አብዝቶ በመምጣት ከሚታወቀው ጥያቄ ውስጥ አንዱ ስለሆነው ስለ ኮምፓሪዥን ማወቅ ያለባቸው 6 የተለያዩ ህጎች በዚህ ቪዲዮ እነግራችኋለሁ። የመጀመሪያው ህግ ምንድነው? ኮምፓሪዥን ኦፍ ሾርት አድጀክቲቭስ ነው። ያ ማለት መጨረሻ ላይ ኢአር ወይ ደግሞ ኤስቲ ነው የሚጨምርበት። ለምሳሌ ይሄ ቶል የሚለውን ቃል እንይና እዚህ ጋር ከዳሹ በፊት አዝ የሚል የሆነ ክሉ አለ። አሁንም ከዳሹ በኋላ ሌላ አዝ የሚል ፍንጭ አለ። እነዚህ ፍንጮች አዝ መኖራቸውን አቤልና ዮናስ በምናወዳድርበት ጊዜ አቻ መሆናቸውን የሚያሳዩ ቃላቶች ናቸው። ያ ማለት ፖዚቲቭ ዲግሪ ነው ማለት ነው። በዚህም ሰዓት ምንም አይነት የምንጨምረው ኢአር ሆነ ኤስቲ የለም። መልሳችን የሚሆነው ቶል። ነገር ግን ጥያቄያችን እንደዚህ ሆኖ አቤል ኢዝ ዳሽ ዛን ዮናስ ካለ እዚህ ጋር ዛን የሚል ክል ወይ ደግሞ ፍንጭ አለ። ኮምፓሪዥኑ ኮምፓራቲቭ ዲግሪ መሆኑ ብልጫ የሚያሳይ ቃል ነው። መልስ የሚሆነው ኮምፓራቲቭ ዲግሪ መሆኑን ስላወቅኩኝ ቶለር ነው ማለት ነው። ስለዚህ ኢአርን እጨምራለሁ። ነገር ግን የጥያቄያችን ፎርም እንደዚህ ቢሆንስ? አቤል ኢዝ ዘ ብላንክ ኢን ዘ ክላስ ቢሆን ደግሞ አንደኛ ዘ የሚል ፍንጭ አለ። ይህ ፍንጭ ሱፐርላቲቭ ዲግሪ መሆኑን ያሳየኛል። ፕላስ ደግሞ አቤል እያወዳደርኩት ያለሁት ከክፍል ጓደኞቹ ጋር ከብዙ መሀል አንድ እየመረጥኩ ነው። ስለዚህ ሱፐርላቲቭ ዲግሪ ነው። በዚህም ጊዜ ነው ኢኤስቲ የሚጨምረው። ስለዚህ ቶለስት ይሆናል ማለት። ሌላ ተጨማሪ አንድ ምሳሌ እንይና ለምሳሌ ሾርት የሚል አለ። እዚህ ጋር አቤል ኢዝ አዝ ብላንክ አዝ ዮናስ ነው የሚለው። ስለዚህ አሁንም ከፊቱ አዝ አለ፣ እዚህ ጋርም ሌላ አዝ አለ። ስለዚህ ምንድነው ማለት ነው? ፖዚቲቭ ዲግሪ ነው። ስለዚህ መልሴ ቀጥታ ሾርት ነው ማለት ነው። ነገር ግን ጥያቄው አቤል ኢዝ ብላንክ ዛን ዮናስ ቢሆን እዚህ ጋር እያያችሁት ያላችሁት ዛን የሚለው ኢንዲኬተር ምንድነው? ኮምፓራቲቭ ዲግሪ መሆኑን እየነገረኝ ነው። ስለዚህ ምን ጨምራለሁ ማለት ነው? ሾርት ኢአርን ጨመርኩ ማለት ነው። ጥያቄያችን እንደዚህ ቢሆንስ ነው አቤል ኢዝ ዘ ብላንክ ኢን ዘ ክላስ በሚለው ላይ ከፊት ለፊት የማያት ዘ ሱፐርላቲቭ ዲግሪ ስለመሆኑ ማመላከቻ ነች። ስለዚህ ምን አደርጋለሁ ማለት ነው? ኢኤስቲን እጨምራለሁ። ሾርተስት የሚለው መልስ ይሆነኛል ማለት ነው። ኦኬ፣ ኮምፓሪዥን ውስጥ ማወቅ ያለባችሁ ሌላ ሁለተኛው ህግ ደግሞ እዚህ ጋር ላሳያችሁ። ምንድነው እሱ ደግሞ አድጀክቲቭ የሚጨርሰው በኢ ቢሆንስ ነው። አር ወይ ደግሞ ኤስቲ ብቻ ነው የሚጨምረው። ለምሳሌ ይሄኛው ናይስ የሚለው ቃል ነው፣ መጨረሻው ኢ ነው። ስለዚህ እዚህ ጋር ጥያቄ አቤል ኢዝ አዝ ብላንክ አዝ ዮናስ ይላል። ከፊት ለፊት የሚታየኝ አዝ እንዲሁም ከዳሹ በኋላ ያለው አዝ እኩል መሆናቸውን ስለሚያመላክት ቀጥታ መልሴ ፖዚቲቭ ዲግሪ ስለሆነ ማለት ነው ናይስ ነው የሚሆነው። ምንም የምንጨምረው ነገር የለም። ነገር ግን ጥያቄ አቤል ኢዝ ብላንክ ዛን ዮናስ ቢሆን ከዳሽ በኋላ ያለውን ዛን ኢንዲኬት የሚያደርገው ኮምፓራቲቭ ዲግሪ መሆኑ ነው፣ ብልጫን ያሳያል። ስለዚህ ናይስ የሚለውን ቃል ኮምፓራቲቭ ዲግሪ ስለሆነ አር ብቻ ጨምሬበት ናይሰር አደርገዋለሁ ማለት ነው። ጥያቄያችን እንደዚህ ቢሆንስ? አቤል ኢዝ ዘ ብላንክ ኢን ዘ ክላስ ቢሆንስ? ከዳሹ በፊት ያለ ዘ ኢ ፍንጭ ይሰጠናል፣ ሱፐርላቲቭ ዲግሪ መሆኑን ማለት ነው። እንደዛ ከሆነ ደግሞ እናደርጋለሁ ማለት ነው ኤስቲ ብቻ ነው የሚጨምረው ናይስ። ለምን? ቃላቶቹ በራሳቸው ባይ ዲፎልት መጨረሻቸው ላይ ኢ ካለ አር እና ኤስቲ እንጨምራለን። ሌላ ተጨማሪ አንድ ምሳሌ እንጨምር። ላርጅ የሚለው ቃል እንየው። ዚስ ሩም ኢዝ አዝ ብላንክ አዝ ዛት ዋን ይላል። እዚህ ጋር አዝ ድጋሜ ከዳሹ በኋላ የሚታይ አዝ እኩል መሆናቸው ስለሆነ የሚያሳየን ቀጥታ ፖዚቲቭ ዲግሪ ስለሆነ ላርጅ የሚለውን ቃል እጠቀማለሁ ማለት ነው። ነገር ግን ዚስ ሩም ኢዝ ብላንክ ዛን ዛት ዋን ቢሆንስ ነው። ከዳሹ በኋላ ያለው ዛን ኮምፓራቲቭ ዲግሪ መሆኑን ነው የሚያሳየው። ስለዚህ ላርጀር አር ብቻ ጨምራለሁ ማለት ነው። ጥያቄያችን ደግሞ ዚስ ሩም ኢዝ ዘ ብላንክ ኦፍ ኦል ቢሆንስ ነው። እቺ ዘ የምትለዋ ከዳሽ በፊት ያለችዋ ሱፐርላቲቭ ዲግሪ መሆኑን ነው የሚያሳየን። ስለዚህ ምን እንጨምራለን? ኤስቲ ላርጀስት ይሆናል ማለት ነው። በዚህ ህግ ውስጥ የሚካተቱ በጣም ብዙ ቃላቶች አሉ። ሌት፣ ሴፍ፣ ዋይድ፣ ክሎዝ፣ ብሬቭ እና ሲምፕል። እንደዚህ አይነት ቃላቶች ስትሬንጅ የሚሉ ቃላቶች ሁልጊዜ በዚህን ህግ ተጠቅመን ነው የምንሰራው ማለት ነው እንጂ ዝም ብለን አር ወይ ደግሞ ኤስቲ መጨመር እንደሌለብን ለማሳየት ነው ማለት ነው። ኦኬ፣ ያ ደግሞ በኮምፓሪዥን ጊዜ በዋይ የሚጨርስ ቃል ስናገኝ እንዴት ነው የምንጠቀመው የሚለው ላሳያችሁ እስኪ። ዋይን እናስወግድና አይኢአር ወይ ደግሞ አይኤስቲ ነው የምንጨምረው። እዚህ ጋር አሁን ሃፒ የሚለውን ቃል ነው አቤል ኢዝ አዝ ብላንክ አዝ ዮናስ የሚል ብናገኝ ከዳሽ በፊት ያለው አዝ እንዲሁም ከዳሹ በኋላ ያለው አዝ ይህ የሚያሳየኝ
አቤልና ዮናስ እኩል ደስተኞች መሆናቸው ስለሆነ ምንም የሚጨምረው ነገር የለም። ፖዚቲቭ ዲግሪ ነው። ስለዚህ ቃሉን ሃፒ የሚለውን እንጠቀማለን። ነገር ግን ጥያቄው አቤል ኢዝ ብላንክ ዛን ዮናስ ቢሆን ግን አቤል ከዮናስ ይልቅ ደስተኛ መሆኑን የሚያሳይ ዛን የሚለው ተጨማሪ ቃል አለ። ይህ ኮምፓራቲቭ ዲግሪ መሆኑን የሚያሳየኝ ፍንጭ ስለሆነ ኮምፓራቲቭ ዲግሪ ነው። ስለዚህ ዋይዋን አጥፍቼ አይኢአርን በመጨመር ሃፒየር አድርገዋለሁ ማለት ነው። አቤል ኢዝ ዘ ብላንክ ኢን ዘ ክላስ ቢሆን ደግሞ ከዳሹ በፊት ያለ ዘ የሚለው አቤል ከክፍል ተማሪዎች ውስጥ እንዳለ ደስተኛው መሆኑ ከብዙ መካከል አንድ እንደሆነ እና ሱፐርላቲቭ ዲግሪ እንደሆነ የሚያሳየኝ ፍንጭ ነው። ስለዚህ በዚህም ጊዜ ደግሞ ሃፒየስት ነው ማለት ነው። ዋይን አጥፍቼ አይኢኤስቲ ይጨምራለሁ። ሌላ ተጨማሪ ጥያቄ እዚህ ጋር እንጨምር። ቢዚ የሚለውን ቃል ስናየው አቤል ኢዝ አዝ ብላንክ አዝ ዮናስ ነው። አሁንም አዝ የሚሉ ሁለት ቃላቶች አሉ፣ እኩል ነው ማለት ነው። ፖዚቲቭ ዲግሪ ነው። ቀጥታ ቢዚ የሚለው እጠቀማለሁ። ነገር ግን ጥያቄው አቤል ኢዝ ብላንክ ዛን ዮናስ ከሆነ እንደዚህ አይነት ዛን የሚል ቃል ካለ ኮምፓራቲቭ ዲግሪ ነው ማለት ነው። ስለዚህ መልስ የሚሆነው ቢዚየር ነው። ዋይን አጥፍቼ አይዲአር ማለት ነው። ጥያቄያችን አቤል ኢዝ ዘ ብላንክ ኦፍ ዘ ፋይቭ ቢሆንስ ከአምስቱ መሀል በጣም ቢዚ የሆነው ሶስት ነው ለማለት ከፈለኩኝ ከዳሽ በፊት ያለው ዘ ሱፐርላቲቭ ዲግሪ መሆኑን ነው የሚያመለክተው። ስለዚህ መልስ የሚሆነው ምንድነው ማለት ነው? ቢዚየስት ይሆናል ማለት ነው። ሌላ ስለ ኮምፓራቲቭ ዲግሪ ማወቅ ያለባችሁ አራተኛ ህግ ልንገራችሁ። እሱ ደግሞ ምንድነው? ሲቢሲ ያ ማለት በኮንሶናንት ቫወል ኮንሶናንት የሚጨርስ ቃል ስናገኝ ምንድነው የምናደርገው? የመጨረሻውን ለተር ዳብል እናደርገውና ከዛም በኋላ ኢአር ወይ ደግሞ እንጨምራለን። ለምሳሌ ፋት የሚለው ቃል አቤል ኢዝ አዝ ብላንክ አዝ ዮናስ ቢሆን እዚህ ጋር አዝ ከዳሽ በኋላም አዝ እኩል መሆናቸውን በውፍረት አንድ አይነት መሆናቸውን የሚያሳይ ፍንጭ ስለሆነ ፖዚቲቭ ዲግሪ ነው። ስለዚህ ቀጥታ ፋት ነው የምጠቀመው። ነገር ግን ጥያቄው አቤል ኢዝ ብላንክ ዛን ዮናስ ቢሆን ከዳሽ በኋላ ያለው ዛን የምትለዋ ቃል አቤል ከዮናስ ይልቅ ወፍራም መሆኑን የሚያሳይ ኮምፓራቲቭ ዲግሪ ነው ማለት ነው። ስለዚህ ፋተር አረጋለሁ፣ ነገር ግን ቲ ደብል አርጋታለሁ ማለት ነው። ለምን? ኤፍ ኮንሶናንት ነው፣ ኤ ቫወል ነው፣ ቲ ኮንሶናንት ነው። ስለዚህ ኮንሶናንት ቫወል ኮንሶናንት መጨረሻው ላይ ስናየው በመካከል አንድ ቫወል ከዳርና ከዳር ሁለት ኮንሶናንት ሲኖሩ ሲቢሲ ኮንሶናንት ቫወል ኮንሶናንት ሲሆን የመጨረሻው ቃል ደብል አረጋለሁ ማለት ነው። ጥያቄው እንደዚህ ቢሆንስ? አቤል ኢዝ ዘ ብላንክ ኢን ዘ ክላስ ቢሆንስ? ከዳሽ በፊት ያለው ዘ የፍንጭ የሚያሳየኝ ምንድነው? ሱፐርላቲቭ ዲግሪ መሆኑ ነው። ስለዚህ ሱፐርላቲቭ ዲግሪ ከሆነ ደግሞ ኢኤስቲ ነው የሚጨምረው፣ ነገር ግን ቲ ደብል አድርጌ ማለት ነው። ፋተስት እንደዚህ ይሆናል ማለት ነው። ኦኬ፣ እዚህ ጋር ሌላ ተጨማሪ ምሳሌ እንስራ። ሆት የሚለው ቃል ለምሳሌ እንውሰድና ዊንተር ኢዝ አዝ ብላንክ አዝ ሰመር ነው የሚለው። እዚህ ጋር አዝ የሚሉ እኩል መሆናቸውን የሚያሳዩ ፍንጭ አሉኝ። ስለዚህ ቀጥታ ፖዚቲቭ ዲግሪ ስለሆነ ሆት የሚለውን እንጠቀማለን። ነገር ግን ጥያቄ ዊንተር ኢዝ ብላንክ ዛን ሰመር ከሆነ ከዳሽ በኋላ ያለው ዛን ዊንተር ከሰመር ይልቅ በጣም ሞቃታማ እንደሆነ የሚያሳይ ቃል ነው። ስለዚህ ኮምፓራቲቭ ዲግሪ ነው። ሆት የነበረውን ሆተር አረጋለሁ፣ ነገር ግን ቲ ምን በማለት ይችላል። ጥያቄያችን ዊንተር ኢዝ ዘ ብላንክ ኦፍ ኦል ሲዝን ቢሆን እንደዚህ ቢሆን እንደዚህ ከሆነ ደግሞ ዘሚል ኢንዲኬተር ወይ ደግሞ ፍንጭ አለ። ይህ ፍንጭ ሱፐርላቲቭ ዲግሪ መሆኑን ነው የሚያሳየው። ስለዚህ በዚህም ጊዜ ሱፐርላቲቭ ከሆነ ደግሞ ሆተስት፣ ነገር ግን ቲን እያረኩ ደብል እያረኩ ማለት ነው። ለምሳሌ የቲን ብንወስድ ኮምፓራቲቭ ምን ይሆናል ማለት ነው? ቲነር ነው የሚሆነው። ኤንን ዳብል እናደርጋለን። ለምን? መጨረሻ ላይ ካየነው ከኤን ጀምሮ ኮንሶናንት ቫወል ኮንሶናንት፣ ኤን ኮንሶናንት፣ አይ ቫወል፣ ከዛ ኤች ደግሞ ኮንሶናንት ስለሆነ ሱፐርላቲቭ ደግሞ ምን ይሆናል ማለት ነው? ቲነስ ይሆናል ማለት ነው። እዚህ ጋር አሁን ቢግ ብንወስድ ኮምፓራቲቭም ደግሞ ቢገር ይሆናል ማለት ነው። ሱፐርላቲቭ ደግሞ አሁንም ቢገስ፣ ነገር ግን ጂ ምን በማለት ደብል በማለት ማለት ነው። ስለ ኮምፓራቲቭ ዲግሪ ማወቅ ያለባችሁ አምስተኛው ህግ ደግሞ ልንገራችሁ። እሱ ደግሞ ምንድነው? ሎንግ አድጀክቲቭ ሲሆን ያ ማለት ከፊት ለፊቱ ሞር እና ሞስት ነው የምንጨምረው ማለት ነው። ለምሳሌ ኤክስፔንሲቭ የሚለውን ቃል እንየው። እዚህ ጋር ኮፊ ኢዝ አዝ ብላንክ አዝ ቲ ይላል። አሁን አዝ የሚል ኢንዲኬተር አለ። ሁለቱም በውድነት እኩል ናቸው። ስለዚህ ቀጥታ ኤክስፔንሲቭ የሚለው ብቻ ነው የምጠቀመው። ነገር ግን ጥያቄው ኮፊ ኢዝ ብላንክ ዛን ቲ ቢሆን ዛን የሚለው ይሄኛው ኢንዲኬት የሚያደርገው ቡና ከሻይ ውድ መሆኑ ነው። ኮምፓራቲቭ ነው፣ ይበልጣል። በዚህም ጊዜ ሞር ኤክስፔንሲቭ ነው የምጠቀመው። ኤክስፔንሲቭ አይባልም። ለምን? ሎንግ አድጀክቲቭ ስለሆነ ማለት ነው።
ኮፊ ኢዝ ዘ ብላንክ ኦፍ ኦል ካፊንስ ከሆነ ደግሞ እዚህ ጋር ምንድን ነው ዘ የሚለው ቃል ይሄኛው የሚያሳየን ምንድን ነው ሱፐርላቲቭ ዲግሪ መሆኑ ነው። ስለዚህ እዚህ ጋር ሞስት ኤክስፔንሲቭ የሚለውን እጠቀማለሁ ማለት ነው። ስለ ኮምፓራቲቭ ዲግሪ ማወቅ ያለባችሁ ስድስተኛው ህግ ደግሞ ልንገራችሁ። ኮምፓሪዥን ኦፍ ኢሬጉላር አድጀክቲቭ ነው። ያ ማለት ከዚህ በፊት ያየናቸው 5 ህጎችን ማይከተል ማለት ነው። ለምሳሌ ጉድ የሚለው ቃል ስናይ ዊንተር ኢዝ አዝ ብላንክ አዝ ሰመር ካልኩኝ እዚህ ጋር አዝ ከዳሽ በኋላም አዝ የሚለውን ቃል መኖሩ ፖዚቲቭ ዲግሪ ስለሆነ ቀጥታ ጉድ የሚለው ነው የምንጠቀመው። እዚህ ጋር ግን ዊንተር ኢዝ ብላንክ ዛን ሰመር ከሆነ ከዳሹ በኋላ ያለው ዛን የሚለው ይህ ፍንጭ የሚሰጠኝ ምንድነው ብልጫን ያሳየኛል። ሰው ኮምፓራቲቭ ዲግሪ ነው። ስለዚህ የጉድ ኮምፓራቲቭ ዲግሪ ደግሞ ማን ነው ማለት ነው? በተር ጉደር አይደለም፣ በተር ነው የሚለው። ሶስተኛው ደግሞ ዊንተር ኢዝ ዘ ብላንክ ኦፍ ኦል ሲዝን ቢሆን ደግሞ እዚህ ጋር ዘ የሚለው ከዳሽ በፊት ያለው ሱፐርላቲቭ ዲግሪ መሆኑን ያሳየኛል። እያወዳደረኩ ያለሁት ደግሞ ከሁሉም ወቅቶች ጋር ነው። ስለዚህ ከብዙ መሀል አንድ ነው። ሱፐርላቲቭ ዲግሪ ከሆነ ደግሞ የጉድ ሱፐርላቲቭ ቤስት ነው። ሌላ ኢሬጉላር ደግሞ እንውሰድ ባድ። ስለዚህ ዊንተር ኢዝ አዝ ብላንክ አዝ ሰመር ይላል። ይኛው አዝ ይኛውም አዝ መኖሩ እኩል መሆናቸውን ነው የሚያሳየው። ስለዚህ ቀጥታ ፖዚቲቭ ዲግሪ ስለሆነ ባድ የሚለው እጠቀማለሁ። ነገር ግን ዊንተር ኢዝ ብላንክ ዛን ሰመር ከሆነ ከዳሽ በኋላ ያለው ዛን የሚያሳየኝ ምንድነው ብልጫ መኖሩ ኮምፓራቲቭ ዲግሪ መሆኑን ያሳየኛል። ስለዚህ የባድ ኮምፓራቲቭ ደግሞ ወርስ ነው ማለት ነው። እዚህ ጋር ስመጣ ዊንተር ኢዝ ዘ ብላንክ ኦፍ ኦል ሲዝን ነው የሚለው። ስለዚህ ዘ የሚለው ይሄኛው ሱፐርላቲቭ ዲግሪ መሆኑን ነው የሚያሳየው። ስለዚህ የምጠቀመው ምንድነው ወርስት ነው ማለት ነው።